ይሄንን ጉድ ተመልከቱልኝ ማለት ነው። አላፈር ብላ ደግሞ ጭራሽ ዛሬ ግንባሬን ሳመኝ አለችው ማለት ነው። ግንባሬን ሳመኝ ወይም ደግሞ ናቀፈኝ ምን ማለት ነው? ግንባሬን ሳመኝ የቀፈኝ ማለት ምን ማለት ነው? ኧረ ይችን ሰራት እንደው የምርነት ነው። አንተ ባገኘህ ደስ ማለት ምናምን የሚባል ነገር አሁን አንቺ የገመትሽው ምንድን ነው? እና ስልሽ ስጠራሽ ምን ያወራኛል ብለሽ ገመትሽ? እንጃ ምንድን ነው የምታወራው? ግን ላይ ስትለኝ ደስ ብሎ ነው የመጣሁት። መንገዱ ሲሚላ ረዘሙ አጭሩ መንገድ ቶሎ ለመድረስ ኦኬ ያማልሽኝ ነው። በቃ ሄዱ እንኳንም ወዳልሽኝ ይሄ ሴት ፈሽተሽ ነው። እኔ ግን የምሬን ነው። ይኸውልሽ ምን መሰለሽ አሁን የጠራሁበት ምክንያት ብዙም ሌላ ታሪክ ውስጥ ሳንገባ ወንዱ ልጅ ማለት ነው የሆነ ሀያ ይዞ ባለፈው ቪዲዮ ቀርጸናል። ታውቂያለሽ ነገሩ ከስንገናኝ ያለው ነገር እንትን እያለ ነው እንትን የሚያወራው ማለት ነው እንደምታዩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እናንተ እንዴት ናችሁልኝ? እንግዲህ ዛሬ በአዲስ ነገር መጥቻለሁኝ። እንግዲህ ዛሬ ኢሳምና ፈኪ በአዲስ እንደ አዲስ ተገናኝተዋል ማለት ነው። በድጋሚ ተገናኝተው ይቅርታ ጠይቋታል ማለት ነው። ጨዋ ስነ ስርዓት ያለው ሰው እሱ እንኳን ምንም ጥፋት ባይኖርበትም የጥፋተኝነት ስሜት ተሰምቶት ይቅርታ ጠይቋታል ማለት ነው። እሱን አለማድነቅ ንፍቅና ነው ማለት ነው። አለማድነቅ አይቻልም። እሱ እኔ በጣም ነው የተመቸኝ ማለት ነው። ባለፈው ቪዲዮዋቸው ላይ እንዳያችሁት እሷ ልክ እንዳገኘችው ተንደርድራ ሄዳ እንደለመደችው እንደሌሎቹ ወንዶች መለጣጠፍ መተሻሸቱን ሄዳ እንደዛ መስራት እሷ እንደለመደች ሄዳ ልትለጠፍበት ስትል እሱ ደግሞ እጁን እንትን ያለ የቀሰረው አይ እኔ ሰላም አልልም እንደማለት ማለት ነው። በእጁ ነው ስቶፕ ምልክት እንደማሳየት ማለት ነው። እንደዛ ነው ያለው እንጂ እሱ አልገፈተራትም። እና ብዙ ተመልካች ደግሞ እሷን ንቋት ምናምን ነገር እንዳዋረዳት እንደገለመጣት እንደሰደባት ምናምን ነገር ያልፈልግሽም ወይም ደግሞ የተፈላጊነት ስሜት እንዳይኖራት ምናምን የእሷን ስሜት የሆነ ነገር አለ አይደለ? እንደዛ አድርጎ ነው ብዙ ተመልካች ያሰበውና ብዙ ኮሜንቶችን ሳነብ ደስ አላለኝም እና ይቅርታ አላት ማለት ነው። ሀቂቃ በጣም እሱ ሊበረታታ የሚገባ ወንድማችን ነው ማለት ነው። አበረታቱት። 200,000 አስገቡት ማለት ነው። 10,000 ነው የቀረው። ምክንያቱም እሱ በጣም ጨዋ ነው ማለት ነው። እንደምታዩት በጣም ስነ ስርዓት ያለው ልጅ ነው ማለት ነው። ተመሬት ተነስቶ እወድሃለሁ አደንቅሃለሁ ያለውን ሰው ሁሉ መታሸት፣ መለጠፍ፣ መተሻሸት ምናምን እንደ ድመት ይሄ በጣም የሚያስጠላ ተግባር ነው እና ቤተሰቦቼ እኔ የፈረድኩት በእሷ ነው። ትናንትም ሆነ ዛሬም ጥፋቱ የእሷ እንጂ እሱ ምንም አይነት ጥፋተኝነት የለም። ኮሜንታተሮች ደግሞ ልባችሁም አይናችሁም እንደ ፈኪ ታውሮ ከሆነ እንግዲህ እሷ ተመርመሪ ብሏታል። እናንተ መመርመር አለባችሁ ማለት ነው። ምክንያቱም ጥፋተኛው ማን እንደሆነ ማን ነው ስህተተኛው ማን ነው ጥፋተኛው የሚለውን ራሳችሁ ማወቅ ትችላላችሁ ማለት ነው። እና እሱ አልገፈተራትም። ቪዲዮውን ደጋግማችሁ ማየት ትችላላችሁ። ግን ያው ካሜራው ሲያቀናብሩ ምናምን ፍጥነቱ ምናምን ልክ እሱ ገፍትሮ እንዳስቆማት ምናምን ይመስላል ማለት ነው ቪዲዮ ላይ እንጂ እሱ አልገፈተራትም። እውነት ለመናገር አልገፈተራትም እና በዛ አስመልክቶ ነው እንግዲህ ዛሬ የተገናኙት። እኔስ ምን ሊያደርጉ ነው? እኔ ሲክሩን ወደ ኋላ ብሎ ከዚህ ልጅ ጋር ምን ጀምሮ ነው ብዬ እስከምሰማው በጣም ቸኩዬ ነበር። የወሬ ጥማት ይዞኝ ማለት ነው። ግን እንዳሰብኩት አይደለም እና ደስ ይላል ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።